እኔማ ወድጄሽ እጄን ሰጥቻለሁ በሚል ሙዚቃ ብሩኬ ብቅ ብሏል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ጨረቃዎች ብቅ አላሉም። እንግዲህ ቅመሟ እንኳን በሄኖክ ቤት ተጋብዛ ነበር። እንግዲህ ሄኖክ ከዚህ በፊት ያው ለብሩኬ እያደላ ሀይሚ ጥፋተኛ ናት በማለት ሀይሚን እየወቀሰ በመሀል ደግሞ ፍፄ ለምን ሁለቱን አታስማማም በማለት ከሄኖክ ጋር ሲጣላ እንደነበር ሁላችንም እናውቃለን ማለት ነውና ፕራንክ መሆኑን ወይም ደግሞ ምክክር መሆኑን የምታውቁት በዚህ ነው። ምክንያቱም ሀይሚዬ ዛሬ እንግዲህ በቤቱ ተጋብዛ ሼር አድርጋ ከሱ ጋር ፕራንክ አድርጋ ተበቅለዋለች ማለት ነው። ታውቃላችሁ በቃ ቅጥል ታረጉና ከዛ ቅቤ እንትን ማለት ትላለች ሁል ጊዜ ማለት ነው። ርር አድርጋችሁ ከዛ የሚያስደስት ነገር መስጠት ብላ እንደምታዋት ርድብን አድርጋ ከዛ አበባ ሰጥተዋለች ማለት ነው። ፕራንክ አድርገዋለች እና ይገባዋል። በነገራችን ላይ ከዚህ በፊት ሁላችንም ነው በጣም ያናደደን ምክንያቱም ሀይሚና ብሩኬን የሚያጣላብን ሰው ስለማንወድ በአንዱ ግል ወገን ሆኖ ስለማንፈልግ ሁላቸውንም ተሳድቦ ሁላቸውንም እንትን መክሮ የሚያስታርቅልን ነው የምንፈልገው። እና ከዚህ በፊት ሁላችንም ጥላቻ ያሳድረንበታል። ሄኖክ ላይ ቲክታክ ላይ እየዘቀዘቅ ነው ነበር። ብቻ ብዙ ነገር አሳልፈናል። በመሀላቸው የሚገባብን ሰው ስለማንወድ ነው እና ከምንወዳቸው የተነሳ ነው። እና ለማንኛውም ግን ዛሬ ተበቅለዋለች። ለምን እንደዛ አድርጎኝ እኔ ሳልበቀለውም ብላ ማለት ነው። ለማንኛውም ይመቻችሁ። አንዳንዴ ነገሮችን ካሳልፋችሁ በኋላ ነው ስህተታችሁንም የምታውቁት ብላ ራሷንም እንግዲህ ስህተት ሰርታ እንደሆነ ነበረ አምና ያው እሱም ይቅርታ ጠይቋታል። እሷም ደግሞ ይቅርታ ጠይቃለች ማለት ነው። እና በጣም ደስ ይላል። ጥፋታችሁን አይታችሁ አምናችሁ ይቅርታ ስትጠያየቁ በጣም ደስ የሚል ነገር ነው። ለማንኛውም ዛሬ በቤታቸው አልመጡም። ብራዬ ደግሞ ቲክታክ ላይ አንቺን ወድጄሻለሁ በሚል ሙዚቃ ብቅ ብሎ ስቶሪ ላይ ለቆ ነበረ። ለማንኛውም ይመቻችሁ። ደስ ይለኛል ማለት ቅንነታቸው ማለት ነው። ምክንያቱም በራሳቸው ቤት ካልመጡ በሰው ቤት እየተጋበዙ ሼር የሚያደርጉት ነገር በቃ በጣም ነው የምወዳቸው። ስንት ዩቲዩበሮች እንዳሳደጉ ሁላችንም እናውቃለን ማለት ነው። ምን አለበት እንደነሱ ሁላችንም ቅን ልቦና ቢሰጠን። ለማንኛውም የጨረቃ ወዳጆች ቅመምዬ እንደምታዋት ፍንድስ ድስ ፍንድቅ ብላ መታች በሄኖክ ቤት። እንግዲህ ሁላችሁም ሰብስክራይብ ያላደረጋችሁ እሷ ሼር ስላደረጋችሁ በእሷ ቤት ሼር የተደረገውን ገብታችሁ ማየት ትችላላችሁ ማለት ነው። ለማንኛውም እንወዳችኋለን። ቪዲዮን ከወደዳችሁ ላይክ ማድረጋችሁን አትርሱ። ቤተሰቦች እወዳችኋለሁ። መልካም አዳር። ባይ ባይ።